ራስ ስለማጥፋት ባወራችሁ ሁላችሁም አታምኑት። ምክንያቱም ፋሚሊ ራሱ ሰምቶት አያውቅም። ይሄ እርግጠኛ ነኝ። ለጓደኞቼ አውርቼ አላውቅም። ለመጀመሪያ ጊዜ ግን ለእናንተ ጥንካሬ እንዲሆናችሁ ልንገራችሁ። ላይፍ የለኝም እንደዛ ነው ማስበው። ማለት ይሄ ላይፍ ነው እንዴ? ዝም ብሎ ተመሳሳይ ተደጋጋሚ ላይፍ፣ በዛ ላይ ሁሌ ሰው አኗኗሪ፣ እኔ የራሴ ነዋሪ ሳልሆን ሰውን አኗኗሪ በቃ በጣም አሰልቺ ነው እና ተካሚ ነው ምናምን ነገር በጣም የሆነ ሰዓት ላይ በቃ የሚመራችሁ ሰዓት አለ ምር አለኝና ራሴን ለማጥፋቱ ላስቤ ነበር። ሰላም እንዴት ናችሁ? ይህ ፈቲ ብሎግ አምሃሪክ ይባላል። በዛሬ ቪዲዮ ርዕሱ ላይ እንዳያችሁት የምናወራው ስለ ሴት ልጅ ጥንካሬ ወይም ሴቶች እንዴት መጠንከር እንደሚችሉ፣ እንዴት ጠንካራ ሴትና ጎበዝ ሴት መሆን እንደሚችሉ ሼር እናደርጋለን። ብዙ ጊዜ ቪዲዮዎች ይሰራሉ፣ የተለያዩ ነገሮች ይሰራሉ። ግን ጠንካራ ሁኑ ማለትና ሁኑ ማሳየት ደግሞ የተለያየ ነው አይደል? ብዙ ጠንካራ ሴቶች አሉ። በነገራችን ላይ ጠንካራ ሴቶች ነኝ አድናቂያችሁ ነኝ አላችሁ። በጣም ታጋዮች፣ ለህይወታችሁ የምታገሉ በቃ ብዙ ነገሮች የምታደርጉና በብዙ ነገሮች የምታልፉ ሰዎች አላችሁ። እኔ ጠንካራ ሴት ብዬ ማስበው እና ደግሞ ኢትዮጵያ ውስጥ ደግሞ ጠንካራ የምንባለው ወይ ሰው ከንፈር የሚመጠለን ሴቶች ወይም የሚታዘንልን ሴቶች ምን አይነት እንደሆኑ እነግራቸዋለሁ። አሁን ብዙ ጊዜ በእርግጥ በሴት ብቻ አይደለም በወንድም ቢሆን የሆነ ሰው ወድቆ ወይም ደግሞ ከትንሽ ነገር እንትን ብሎ የሆነ ስትራግል አድርጎ ምናምን ሲታይ ገበዝ ነው ምናምን ነገር ተብሎ እንደሱ አይነት ሰዎች አፕሪሺየት ይደረጋሉ። አንድ ሰው የሀብታም ልጅም ሊሆን ይችላል። ለምሳሌ የሀብታም ልጅም ቢሆንም አሁን ቤተሰባቸው በጣም ሀብታም ሆነው እነሱ ግን ብዙ መስራት ያልቻሉ መጠንከር ያልቻሉ የእነሱ ቤተሰብ ገንዘብ ብቻ እየተቀበሉ የሚኖሩ አሉ። ምንም በቃ ማሳደግ ማይችሉ ማለት ነው። እንደገና ደግሞ የሀብታም ልጅ ሆነው ከሚያገኙት ከቤተሰባቸው ገንዘብ እሱን ቤዝ አድርገው ተነስተው ደግሞ በጣም ብዙ ነገሮችን አስፋፍተው የተሻለ ነገር የሚሰሩም አሉ። ልክ የድሃ ልጆች ከትንሽ ተነስተን ትልቅ ደረጃ ላይ መድረስ እንደምንችለው ሁላ ማለት ነው። በነገራችን ላይ አንድ ነገር ማለት ፈልግ ነበረ። አንድ እህታችን አለች፣ አሁን ራሷን አጥፍታ ሞተች ተብሎ በጣም ነው ያዘንኩት። ኢትዮጵያ ውስጥ ናት፣ የሆነ ልጆች እናት ናት። ከስንተኛው ከአራተኛው ፎቅ ላይ ነው ኮንዶሚኒየም ነው ከአራተኛ ፎቅ ላይ ነው ራሷን አጥፍታ የሞተችው እና ለምንድን ነው ያጠፋችው የሚለውን የተለያየ ጥያቄ ሲነሳ በቅርቡ ከስራ ተቀንሳ ነበር። የሆነ ልጆች እናት ናት፣ በዛ ትንሽ ስትራግል እያደረገች ነው፣ በዛ ምክንያት ነው የሚሉ የተለያዩ ዜናዎችን አይቼ ነበር እና መረጃዎችን ማለት ነው። በጣም አዝኜ ነበር። ምክንያቱም እኛ ሰዎች ለራሳችን የምንሰጠው ቫልዩ በጣም ትንሽ ነው። በተለይ ኢትዮጵያ ውስጥ ለሰው ልጅ ህይወት የሚሰጠው ቫልዩ በጣም ትንሽ ነው። ግን ከሁሉም በላይ መጀመሪያ ለራሳችን ለህይወት ቫልዩ መስጠት ያለብን ራሳችን ነን ብዬ ነው የማስበው። አሁን ልጆቹ ተጎዱ፣ እሷ ተጎዳች አይደል? አሁን እሷ ራሷን ብታጠፋ ሌላ ሰው አይደለም የሚጎዳው። በጣም ብዙ ሰዎች እኔ ራሴን አጠፋለሁ እኔ እንደዚህ ሆናለሁ ስትሉ ስለምሰማ ነው። እና ከራሴ ኤክስፔሪንስ ተነስቼ ልንገራችሁ እንደተፈጠረ። እኔ ከስንት ዓመት አሁን ኦልሬዲ ዲፕሎማ ይዣለሁ። ከአረብ ሀገር ከመጣሁ ዲፕሎማ ተምሬያለሁ፣ ዲግሪ ተምሬያለሁ። ከተመረኩ 3 ዓመት ምናምን ያልፈኛል እና ስራ ላይ ነኝ ብያቸዋለሁ። አሁን ፉል ታይም ኮንቴንት ክሬተር ነኝ ብያቸዋለሁ። አንዳንዶቻችሁ ግራ ስለምትጋቡ ነው ምንድን ነው ስራች ትላላችሁ። ሁሌ እናገራለሁ። ቲክቶክ ላይ ተናግሬያለሁ፣ እዚህ ላይ አውርቻለሁ። ሜይ ቢ በደንብ አላዳመጣችሁኝም። ፉል ታይም ኮንቴንት ክሬተር ነኝ። ኮንቴንት ክሬተር ማለት ቪዲዮዎችን የሚሰራ ሰው ማለት ነው። ለምሳሌ እንደ ብሎገር እንኳን ትንሽ እንትን ላድርገው ቀለል ላድርገው፣ ዩቱብ ላይ የተለያዩ አክቲቪቲዎችን የሚያሳይ ሰው። እንደገና ደግሞ ቲክቶክ እንኳን እና ፌስቡክ እውነት ለመናገር አሁን የጀመርኩት ፌስቡክ ፔጁ ነበረኝ፣ ግን አሁን ነው እንደዚህ ኮንተንት ቪዲዮችን እየሰራሁ መልቀቅ የጀመርኩት። እሱ አለ፣ ቲክቶክ አለ፣ ከዛ ዩቱብ አለ። ዩቱብ ደግሞ ኢንተርናሽናል ኮንተንት ክሬተር ነኝ በነገራችን ላይ። ማለት የአማርኛ ይሄ እንዳለ ሆኖ እንግሊዝኛ ደግሞ አለኝ። እንግሊዝኛ ከተለያየ ሀገር ነው፣ ከተለያየ ሀገር አድናቂዎችም አሉኝ። እንደውም የነሱ በጣም ደስ የሚለው መንገድ ላይ ሳያችሁ ምናምን ይነግሯቸዋል፣ ፎቶ አብረው ይነሳሉ ምናምን፣ ደስ ይላል የነሱ እና ያው በጣም ከማታሰቡት ነገር ተነስታችሁ የምትፈልጉት ቦታ ላይ መድረስ ትችላላችሁ። እኔ ማምነው አንደኛ የምትፈልጉት ድሪም ይኖራል። ሁሉም ሰው ድሪም ሊኖረው ይገባል ብዬ የማስበው እሱን መኖር ትልቅ ነገር ነው ብዬ የማስበው። እሱን ለማድረግ መጀመሪያ አሁን እንዴት ጠንካራ ነው እንዳለባችሁ፣ እንዴት ማድረግ እንዳለባችሁ እናወራለን ማለት ነው። ስለ ራስ ስለማጥፋት ባወራችሁ ሁላችሁም አታምኑት። ምክንያቱም ፋሚሊ ራሱ ሰምቶት አያውቅም። ይሄ እርግጠኛ ነኝ። ለጓደኞቼ አውርቼ አላውቅም። ለመጀመሪያ ጊዜ ግን ለእናንተ ጥንካሬ እንዲሆናችሁ ልንገራችሁ። እዛ የኖርኩኝ የምናስብ ነበር መሰራችሁ። ብዙ እንኳን ኖርኩኝ፣ አንድ ዓመት ምናምን ኖርማሊ አልሰራሁም ውስጥ። ከዛ የሰራሁት ጊዜ ትንሽ ነው፣ ግን ሁሌ ማለት ነው በቃ ጠዋት ትነሳላችሁ፣ ከዛ የምሰራው ስራ ተመሳሳይ ነው። ከዛ በኋላ እኔ ላይፍ የለኝም እንደዛ ነው ማስበው። ማለት ይሄ ላይፍ ነው እንደ ዝም ብሎ ተመሳሳይ ተደጋጋሚ ላይፍ፣ በዛ ላይ ሁሌ ሰው አኗኗሪ፣ እኔ የራሴ ነዋሪ ሳልሆን ሰውን አኗኗሪ በቃ በጣም አሰልቺ ነው እና ተካሚ ነው ምናምን ነገር። በዛ ላይ በጣም ነበር ሴትዮዋ ብዙ ስራ የምታሰራ ምናምን ነገር። አይ ቲንክ የኔም አቅም ይመስለኛል። አንዳንድ ሰው በጣም ጠንካራ አይደል? እኔ ደግሞ እንደዚህ የቤት ስራ ምናምን ብዙም ጠንካራ አይደለሁም። ገንዘብ ደግሞ ለማግኘት ስትሉ ትሰራላችሁ። ግን በጣም የሆነ ሰዓት ላይ በቃ የሚመራችሁ ሰዓት አለ ምር አለኝና ማለት ነው። እኔ አሁን ማለት ነው ለማለት ራሱ በጣም የሚከብደኝ ያለ ይቅር ይበለኝ። እንደዛ ማሰቤ ለራሴ ራሱ መንገሬ ራሱ በጣም ከባድ ነው። ግን ለእናንተ ትምህርት እንዲሆናችሁ ብዬ ነው። አሁን ሳስበው ምን ሆኜ ነው ግን እንደዛ ያልኩት ያሰብኩት እላለሁ። እና ራሴን ለማጥፋቱ ላስቤ ነበር ብላችሁ ታስባላችሁ? እንደዚህ መስኮቱ እንደዚህ የወለወልኩኝ
በዚህ ልወርበር እንዲህ አይነት ነገር ማለት ነው። በቃ አእምሮ ላይ እንደዛ ነው የመጣብኝ እና ይሄ ሸጣን ነው እዚህ ላይ ሽታ ልጅ ሸጣን ጆሮ ይደፈንና ምንም አይነት እህት ምንም አይነት ወንድሜ እናት አባቶቼ ራሳቸውን አታጥፉ። አንደኛ በሃይማኖትን ብናየው የትኛውም ሃይማኖት ራስን ማጥፋት በጣም ከባድ ወንጀል ነው፣ ከባድ ነገር ነው፣ ራሳችንን የምንጎዳው። እንደገና ደግሞ ብትሞቱ ዛሬ ቤተሰብን ጓደኛ ምንም ዛሬ ያዝናል ያለቅሳል፣ ከዛ በኋላ ደግሞ ነገ ይረሳቸዋል። እዛ ብዙ ጊዜ ለቅሶ ቤት ላይ ካያችሁ በ3 ቀን ሲሳቅ ካርታ ሲጫወቱ አታዩ። ስለዚህ ይረሳል ማለት ነው። ልክ ራሱ እሱን ተውትና ልክ ራሱ ሞታችሁ እንትናችሁ ሬሳችሁ ሊወጣ ሲል ሰው ፈቲ መባል አሁን የስም ፈቲ መባል ይቀራል፣ ወይም ደግሞ የእናንተ ስም መጠራቱ ይቀርና ሬሳ ወጣ እንዴ ነው የሚባለው። ስለዚህ ብትጎዱት ራሳችሁን ነው። ስለዚህ ራሳችሁን ለማጥፋት አትሞክሩ፣ ሁሉ ነገር ይለወጣል። አሁን አስባችሁታል? የዛኔ እንደዛ አይነት ውሳኔ ውስጥ ቢሆን ኖሮ ዛሬ እዚህ መጥቼ ለብዙ እህት ወንድሞቼ አላስተምርም ነበር። አሁን ቲክቶክ ላይ የተለያዩ ሰዎች፣ ፌስቡክ ላይ የተለያዩ ሰዎች ይነግሩኛል እና በጣም የኔ ሜሴጅ እኔ ማስተላልፈው ነው ማሳየው። ዝም ብዬ በማውራት ብቻ አለማችሁ ላይ ያሳያለሁ። አሁን እዚህ ቤት ስገባ ነግራችኋለሁ። በባዶ ቤት ነው የገባው። ስገባ ሳይቻለሁ፣ አንዳንድ ዕቃ ስገዛ ሳይቻለሁ። እኔ በተግባር በማሳየት እንጂ በማውራት ብቻ አላምንም። ሰው ብዙ ጊዜ አሁን ትልቅ ደረጃ ላይ ደረሱ ሰዎች እንደዚህ ደረስን፣ እንደዚህ ሰራ ነበር፣ እንደዚህ ደረስን እንጂ የሚሏችሁ እንዴት እንደደረሱ አሳያችሁም። ሰው እኔ እያደረግኩ ያለሁት እንደዚህ ደረስኩ ሳይሆን እያያችሁ ፕሮሰሱን እያያችሁ እንዴት እዛ ላይ እንደደረሱ ምን ስትራግሎች እንዳጋጠሙ ሁሉም ነገር እንድታዩ ስለሚፈልግ ነው እያሳየው የሚሄደው። ስለዚህ እንደዛ ነበር። ያው ብዙ ሰዎች በጣም ከአንቺ ብዙ ነገር ተምረናል። እኛ ኢትዮጵያ የመምጣት ሀሳብ አልነበረንም። በጣም መሮ ነበር። በቃ ቤተሰቡ ላይ አትምጡ፣ ጥሩ አይደለም፣ እዚህ ኑሩ፣ አይሆንም ምናምን ብላ ያስፈራራ ነበር። ግን ያንቺን ቪዲዮ ካየን በኋላ በጣም ተስፋ አድርገናል። ሁለተኛ ተስፋ እንዳለን አድርገናል እና በጣም ተስፋ ሰጥተሽናል። አንዳንድ ሰዎች እንደውም ለታናናሽ እህቴ ልኬላታለሁ ያንቺን ቪዲዮ ለታናሽ ወንድሞቼ ልክ ያለው ምናምን ሲሉኝ በጣም ደስ የሚለኝ እንዳንቺ ጠንካራ እንዲሆን ነው የምፈልገው ምናምን ሲሉኝ ይሄ ትልቅ ነገር ነው አይደል? በእርግጥ ማመስገን የሚፈልገው ኢትዮጵያኖች፣ አንዳንድ ኢትዮጵያኖች ልክ እንግሊዝኛውን ስሰራ ኧረ በእናትሽ እኛ በአማርኛ መስማት እንፈልጋለን በአማርኛ ስሪልን ሲሉኝ ነው። ከዛ በኋላ ሳስበው ቲክቶክ እንግሊዝኛውን መተው አልፈልግም። እዛ ላይ በጣም የሚያከብሩ የሚከታተሉኝ ሰዎች ስላሉ እንደገና ለምን ቲክቶክ ምናምን ፌስቡክ ሾርት አልከፍትም ብዬ እሱ ላይ መጣሁት። ሰዎች በጠየቁኝ መሰረት ነው። ግን ስመጣ ደግሞ የሰው አቀባበል ምንም አይልም፣ ጥሩ ነው ማለት ብዙ ሰው ተምረንበታል ብሎኛል። እኔ ዋና ፖይንት ብዬ ማስበው አንድ ሰው ራሱ ከማወራው ከማሳየው ነገር ከተማረና ህይወቱን መለወጥ ከቻለ ትልቅ ነገር ነው ብዬ ነው የማስበው እና ብዙ ሰዎች ችግራቸውን ይነግሩኛል። ብዙ ሰዎች እንደዚህ ነበር እንዴት እናድርግ ምናምን ያማክሩኛል። ኖርማሊ እንደነገርኳቸው በገንዘብ አማክራለሁ ማለት በቢዝነስ አይዲያዎች የሚጠይቁኛል። ትላልቅ ነገሮች የሚጠይቁ ሰዎች ስላሉ በገንዘብ ኖርማሊ እንደዛ አደርጋለሁ። ግን በጣም ለሚያሳዝኑ ሰዎች ደግሞ ፍሪ ብዙ አማክር ያለውም በጣም ብዙ ሰዎችን ደስ ብሏቸው እንደዚህ እናደርጋለን ያሉ ሰዎች አሉ። ስማይቴ ደግሞ በጣም ደስ ብሎኛል እና ምን ለማለት ፈልጌ ነው የዛን የራሴን አፍቼ ቢሆን ኖሮ አሁን እናንተ ጋር እንደዚህ ቁጭ አላወራም ነበር። አሁን እንደዚህ መኖር የሚፈልገውን ነገር አልኖርም። እንደገና ደግሞ በቃ እንደዚህ አይነት ህይወት ላይ ነበር። ገብቷቸዋል። በጣም ያንግ እያለሁ ቲኔጀር እያለሁ እንደዛ ያሰብኩት። ስለዚህ አሁን ወጣት ነኝ፣ ምንም አያንሰኝም፣ ቆንጆ ነኝ። እንደገና ደግሞ በጣም ጠንካራ ሴት ነኝ። ስለዚህ የምፈልገውን ህይወት እየኖርኩ ነው። ስለዚህ አልሐምዱሊላህ ለአላህ ምስጋና ይገባው። ይሄ ነገር አሳይቶኛል። በጣም ደስ ብሎኛል ይሄን በማየቴ። እንደገና ገና አሁን ብዙ ነገር አለ። ብዙ ጊዜ ይሄ አሁን ጅማሬ ነው የኔ በነገራችን ላይ አሁን ገና ከፋሚሊ ቤት የወጣሁት ምናምን ነገር ይሄ ጅማሬ ነው። ግን ከዚህ በላይ ገና ብዙ ነገሮችን እሰራለሁ። እናንተንም ደግሞ አኮራቸዋለሁ ብዬ ማስበው። ስለዚህ ይህን የምታዩ ሰዎች እንደዚህ አይነት አስተሳሰብ አይምሯችሁ ላይ ከመጣ ትክክል አይደለም፣ እረፉ። ምክንያቱም የነገን አታውቁም። እኔ አሁን ልጅ እያለሁ ትራቭል ማድረግ ወዳለሁ ብያቸዋለሁ። የተለያዩ ሀገሮችን ማድረግ ፈልግ ነበር ብያቸዋለሁ። ያንን ሳላይ ሁላ ነበረ ራሴ ላጠፋ የነበረው። ስለዚህ ያንን ሁላ ያየሁት ከዛ በኋላ ነው። ገብቷቸዋል። እንደዛ ራሴ እንትን ብዬ ተቆጥቼ ነው እንደዚህ አይደለም ብዬ ከራሴ ጋር አውርቼ ነው ከዛ ሁላ በኋላ ይሄን ነገር ያደረግኩ። ስለዚህ በመጀመሪያ ደረጃ ጠንካራ ለመሆን አእምሯችሁ ላይ መስራት አለባችሁ። እንዴት ነው አእምሯችሁ ላይ የምትሰሩት መሰላችሁ? አእምሯችሁ ላይ ለመስራት መጀመሪያ ባዶ ቤት ወይም ባዶ ስላችሁ መቀመጫ የለው ማለት አይደለም። በራሳችሁ ብቻ ሌላ ሰው ሳይኖር ሌላ ሰው እንዳይረብሻችሁ ወይም ሁሉም ሲተኙ ጸጥ ሲል ወይም ደግሞ ብቻችሁን ስትሆኑ ከራሳችሁ ጋር ታወራላችሁ። ምን መሆን ነው የምፈልገው? እኔ እንደዛ ነው ያደረግኩት። ምን መሆን ነው የምፈልገው? ከዛ በኋላ መሆን የምትፈልጉት ነገር እንዴት ስታደርጋላችሁ? ይህን ነው የምፈልገው። ምን አይነት ሰው ነው የምፈልገው? በሰውነትም ሊሆን ይችላል። ምክንያቱም የማትፈልጉት አይነት የሰውነት ቅርጽ ሊኖራችሁ ይችላል። እሱ እንዴት አይነት ሰውነት ነው እንዲኖር የምፈልገው? እንዴት አይነት ገጸ ባህሪ ነው እንዲኖር የምፈልገው? ምን አይነት ሰው ነው መሆን የምፈልገው? ምን አይነት ኑሮ ነው መኖር የምፈልገው ብላችሁ የምትፈልጉትን መኖር እንደምችሉ ታውቃላችሁ። እንደዚህ ስል ቀልድ ሊመስላችሁ ይችላል። ግን ብዙ ጊዜ ፈጣሪ እኛ የምንጠይቀው በጣም ትላልቅ የሚመስለን ነገር ለእሱ ትንሽዬ ምንም በቃ ከዚች ምግባ ማትባል ነገር ናት። በነገራችን ላይ እኛ እናከብደዋለን እንጂ ሁሉ ነገር ያለው በፈጣሪ እጅ ነው። እኛ ከለመን ይሰጠናል። ግን ዝም ብሎ ቁጭ ብሎ መለመን ሳይሆን ጥረት ማድረግ አለብን። በጣም ጥረት የሚያደርጉ ሰዎች፣ የሚሰሩ ሰዎችን፣ በዱዓ የሚጨቀጭቁትን ሰዎች ፈጣሪ ይወዳል። ስለዚህ ሁላችንም ጠንከር ብለን እንደዚህ አይነት ነገሮችን ማድረግ አለብን። ሊስት ማድረግ አለብን። መጀመሪያ ምን አይነት ነገር እንደምፈልግ፣ ምን አይነት ሰው እንደምፈልግ። እኔ በነገራችን ላይ ከሰውነቴ ጀምሮ ሰውነቴ ራሱ ማለት ነው
ወፈር ነበር ትንሽ እንደዛ አልወደውም ነበር እና እኔ የምፈልገው እንደዚህ አይነት ሰውነት ነው። የምፈልገውን ሰውነት እስከ ማምጣት ድረስ ደርሻለሁ። የምትፈልጉትን ሰውነት ቅርጽ ማምጣት ትችላላችሁ። በምን አይነት መልኩ ነው ሰውነት እንዲቀየር የምፈልገው? በምን አይነት መልኩ ነው መኖር የምፈልገው? ይሄን ነው መኖር የምፈልገው ወይስ ሌላ ነው? ምክንያቱም እናንተ ሰዎች ናችሁ። አሁን ዛፍ አንድ ቦታ ከተተከለ በኋላ ንፋስ ብቻ ሲያንዠዋዥበው እዛው ይንዠዋዥባል። ከዛ ግን ወዴትም መሄድ አይችልም። ምክንያቱም ዛፍ ነው አንድ ቦታ ነው የተተከለው። ግን እኛ ሰዎች ግን ያለንበት ቦታ ካልተመቸን መቀየርም እንችላለን። በነገራችን ላይ በዙሪያችን ያሉ ሰዎች ማይመቹ ከሆነ መተውም እንችላለን። በነገራችን ላይ ትንሽ የተረዳሁት ነገር እንደምታዩኝ አሁን ወጣት ነኝ፣ ግን ከእድሜ እየሄደ አሁን ቲኔጀር ጀምሮ ስለሆነ የኔ እንትን የጀመረው እድሜ ከፍ እያለ ከዓመት ዓመት እየጨመርኩ በመጣ ቁጥር የተማርኩት ነገር ሰው ማብዛት ወይም ጓደኛ ማብዛት ጥቅም እንደሌለው ነው። አንስ ያሉ ሰዎች ወይም ደግሞ ጓደኞች የምትሏቸው በጣም ኳሊቲ ስል እንዴት አይነት መሰላችሁ? እንዲህ ብዛት ምናምን ሳይሆን እነዛ ያሉ ሰዎች በደስታችሁ ጊዜና በሀዘናችሁ ጊዜ ይገኛሉ ወይ? እናንተ እንድታርጉ ይሞክራሉ ወይ? እኔ ለምሳሌ ከጓደኞቼ ጋር ብዙ ጊዜ የምናደርገው የነበረው ስለ ሰው ከማውራት ይልቅ እኛ ራሳችን እንዴት መለወጥ እንዳለብን እንዴት አድርገን ነው በቃ እንደዚህ የማንፈልገው ኑሮ ነው አይደል እየኖርን የነበረው። ይህ የማንፈልገው ኑሮ እንዴት ቀይረን ወደምንፈልገው ኑሮ መኖር የምንችለው? ምክንያቱም የምትፈልጉትን ነገር መኖር ትችላለች ብዬ ነው የማስበው። ሰው የፈለገውን አይነት አኗኗር መኖር ይችላል የማስበው። እኔ ብር በማጠራቀም ወይ ደግሞ ሚሊዮነር ቢሊዮነር በሚለው አላምንም። እኔ ማምነው አንድ ሰው የሚፈልገው ኑሮ እየኖረ ነው አይደለም። በትንሽም አሁን እኮ ትናንሽ ነገርም እኮ የሚመኙ አሉ። እኔ የማስታውሰው ኮሌጅ ላይ ያለን ዲፕሎማውን አይ ቲንክ እየተማርን ልጅቷ ማለት ነው በጣም ነው የምታሳዝነኝ በነገራችን ላይ። ምክንያቱም እንግሊሽ ኮርስ ነበረን፣ ፍሬንች ምናምን እንማር ነበር እና ሆቴል ማኔጅመንት ስለነበረ እንግሊሽ አስተማሪያችን ምን ይጠይቃል? ለወደፊት መሆን የምትፈልጉት ነገር ምንድነው? ማድረግ የምትፈልጉት ምን አይነት ኑሮ መኖር የምትፈልጉት እያለ ሲጠይቅ ሁሉም አሪፍ ነገር ኦፍኮርስ ሰው ለራሱ የሚመኙ ብታገኙትም ባታገኙትም አሪፍ ነገር ነው የምትመኙት። የሆነ ጊዜ ግን ማግኘታችሁ እንደማይቀር ልነግራችሁ እፈልጋለሁ። ምክንያቱም ብዙ ነገሮችን ስላየው እመጣበታለሁ። እሷ ምን አለች መሰላችሁ? እኔ የምፈልገው ትንሽዬ በቃ ኩስስ ያለች ጎጆ ላይ እዛ መኖር ነው የምፈልገው ስትል ሁሉም ተማሪ ነው የደነገጠው እና እኔ ራሱ ምን ሆና ነው በዚህ ደረጃ እንደዚህ ለራሷ ትንሽ ነገር የምትመኘው? እየቀለለች ነው? የሚያስተማር ራሱ እየቀለልሽ ነው አላት። አይ አይደለም፣ ምክንያቱም ሌሎች ሲናገሩ እየሳለ ምናምን በቃ እንትን እያደረገ ነበረ። ይሄ ነው እንደዚህ ምናምን እያለ በብላክቦርድ ላይ እየሳለ ነበር እና ልክ እሷ ጋር ግን ሲመጣ እንደዛ ሲል ሁሉም ነበር የደነገጠው። እኔ በጣም እስካሁን አይምሮ ላይ ራሱ አለች እንዴት ሰው ለራሱ እንደዚህ ይመኛል? መመኘቷ ብቻ አይደለም በነገራችን ላይ። ከዛ በኋላ ደግሞ ያው እንትን አለች። ከዛ በኋላ ደግሞ ትምህርት ኖርማሊ ያቋረጠች። ከዛ የፈለገችው ኑሮን ያገኘችው እና አንዳንዴ ማለት ነው ምን ለማለት ፈልጌ ነው የምትፈልጉትን የምትመኙትን ነገር ፈጣሪ ይሰጣችኋል። ሰው ትልቅ ነገር የምትመኙ አከፍሉበትም። ሰው ምኞት አይፈራም። ትልቅ ነገር የምትፈልጉ ይሰጣችኋል። ትንሽ ነገር ከጠየቃችሁ ይሰጣችኋል። እሱ ሁሉ ነገር በእጁ ነው። ከእናንተ የሚጠበቀው ጥረት ነው። መሰላቸት የለባችሁ። እኔ እኮ እስኪዝ የምትሰጡ ሰዎች አላቸው። ለምሳሌ እኔ እኮ ልጅ ይዤ መስራት አልቻልኩም፣ ልጅ አለችኝ፣ እንደዚህ አለችኝ። እስኪዝ ሚ በጣም ብዙ ጠንካራ ሴቶች አሉ ልጃቸውን በጀርባ አዝለው የሚሰሩ ማለት ነው። ስለዚህ ይህ ምክንያት ሊሆን አይችልም። መስራት ከፈለጋችሁ መስራት ትችላላችሁ። እንደገና ደግሞ ብዙ የወንድ ጥገኛ ለመሆን አትሞክሩ፣ በፋይናንሻል ማለት ነው። አሁን ብዙዎቹ አሁን አረብ ሀገር ያላችሁ የምታዩን ካላችሁ ደግሞ አንድም ለመክራችሁ የፈልገው ነገር ያገኛችሁትን ገንዘብ እንደምንም አታባክኑ። ገንዘብን በነገራችን ላይ ሀቅ አለው፣ ትጠየቁበታላችሁ። ፈጣሪ ይሄን ገንዘብ ሰጥቼሽ ነበር ምን አደረግሽበት ብሎ ይጠይቅሻል። ስለዚህ የምታውሉት ነገር ላይ በጣም ቫልዩ የሆነው ነገር ላይ ማዋል አለባችሁ። ዝም ብላችሁ መበተን የለባችሁ። ዝም ብላችሁ ብራችሁ ምን ላይ ማድረግ አይኖ ምስኪን ናችሁ፣ ግን ምስኪንነታችሁ ይብቃ ማለት በልክ ማድረግ አለባችሁ። እንዲጨክኑ ምናምን ማለት ሳይሆን አሁን መረዳት ያለባችሁ ሰዎች አሉ። ከፋሚሊ ሜምበርም ቢሆን ፋሚሊያችሁ ላይ ሰው አምጣውና ከታመመ ማገዝ አለባችሁ ብዬ ነው የማስበው። እናትና አባት ግዴታ ናቸው ብዬ ነው የማስበው። ከዛ ውጭ ግን ማለት እንደዚህ ከወንድ ጋር ተጠባብሳችሁ እሱንማ ሌላ በሰፊ ቪዲዮ መስራት አለብኝ። ምክንያቱም ይሄ ስቲል በጣም ብዙ ሴቶች እየተሸወዱ ስለሆነ እና እየተበሉ ስለሆነ እንደዚህ ለወንድምና ብር የሚሰጡ ሴቶች እሱ ሌላ አንድ ቪዲዮ ያስፈልጓል። ግን እንደዛ ራሱ ትክክል አይደለም። ግን የዚህ ላይ ቪዲዮ እንዳይረዝም ስለፈለግኩ ነው። ግን ሌላ አንድ ቪዲዮ ሰራና ስለሱ ደግሞ በሰፊ እናወራለን። ግን ፖይንትስ ላይክ ገንዘባችሁን ቫሊዩ ማድረግ አለባችሁ። ከገንዘባችሁ በፊት ደግሞ ለራሳችሁ ቫሊዩ መስጠት አለባችሁ። እናንተ ራሳችሁን ካላከበራችሁ፣ እናንተ ራሳችሁን ካልወደዳችሁ እንዴት ነው ሌላ ሰው ሊያከብራችሁና ሊወዳችሁ የሚችለው? በዙሪያችሁ ያሉ ሰዎች ለእናንተ ንቀት የሚያሳያችሁ ከሆነ የሚንቋችሁ ማያከብራችሁ ከሆነ ምንም ማለት ተጣሉ ምናምን ሳይሆን ጀስት ሙቭ ኦን በቃ እነሱን ትተውና ሌላ እናንተን ከሚያከብራችሁ ሰው ጋር መሆን ካልሆነ አንደኛ ብቸኛ መሆኑ ችግር የለውም። ምክንያቱም እየተናቃችሁ ያ ንቀት ከፍ እያለ ወደ አላስፈላጊ ነገር ስለሚሄድ ለራሳችሁ በጣም ቫልዩ መስጠት አለባችሁ ነው። ሴት ልጅ መከበር አለባት፣ ሴት ልጅ መወደድ አለባት። ግን አንቺ ራስሽን መጀመሪያ መውደድ አለብሽ፣ ማክበር አለብሽ። ሰው ቢወድሽ ባይወድሽ ትንሽ አድርጎ ቢያይሽ በቃ ያንቺን ቫልዩ ቢያሳንስ አንቺ ስለዛ እንትን ማድረግ የለብሽም። የሆነ ደንግ ሺት ላይ ራስሽ
ቀጥታ ማለት ነው ራስሽ መሆን አለብሽ። ለራስሽ እንዲህ ማለት አለብሽ። ለእኔ ያለው እኔ ነኝ፣ ፈጣሪ አለኝ ኦፍኮርስ፣ ግን ከፈጣሪ ጋር ደግሞ ለራሴ መሆን አለብኝ። ራሴን መውደድ አለብኝ። ራሴ እንዴት ማጠንከር አለብኝ። ትምህርት ብዙ ካለሽ በትምህርት ራስሽን ማጠንከር አለብሽ። እስከ ቻልሽው ድረስ መማር አለብሽ። እስከምትፈልጊ የሆነ አይምሮች ትንሽ ሰፋ እስኪል እንደገና ነገሮችን ሰፋ አድርገሽ ለማየት መሞከር አለብሽ። ከመቀጠር ይልቅ እንዴት ነው በትንሽም ገንዘብ ቢሆን እንዴት ነው የራስን ቢዝነስ መክፈት ያለብኝ ብለሽ እሱን ደግሞ ራስሽን ሰፋ አድርገሽ ማየት አለብሽ። እንደገና አይምሮች ላይ መስራት አለብሽ። በቃ የሚፈልገው ይህንን ነው። እንዴት ነው ያንን ነገር ማድረገው? ያንን ነገር ለማድረግ የተለያዩ መንገዶችን መሄድ አለብሽ። የማይበጅሽ ሰዎችን በዙሪያሽ ካሉ ዞር ማድረግ አለብሽ እና ጠንካራ መሆን አለብሽ። በጣም ጠንካራ ማለት ትውቂ ትችላለሽ። ብዙ ጊዜ ልትሰላች ትችላለሽ። ብዙ ጊዜ የምታደርጊው ነገር ላይ ይሳካልሽ ይችላል፣ ግን አንድ ጊዜ ግን ይሳካል። እሱ አትጠራጠሪ። ምክንያቱም እኔ በራሴ ስላየሁት ነው። በጣም ብዙ ታግያለሁ፣ በጣም ብዙ ሰርቻለሁ። እኔ በጣም ራስሽን መውደድ አለብሽ የማስበው እኔ። በነገራችን ላይ አንዳንድ ሰው ሰልፍሽነት ሊመስለው ይችላል፣ ግን ራስን መውደድ ሰልፍሽነት አይደለም። በጣም ለራስ ቫልዩ መስጠት ነው የማስበው። ምክንያቱም ራስን መውደድ ሌላ ሰው መጥላት ማታለም። ኦፍኮርስ ሌሎች ሰዎችን ማክበር አለብሽ፣ መውደድ አለብሽ፣ ግን ራስሽን ደግሞ በጣም መውደድ አለብሽ። ለራስሽ መደረግ ያለበትን ነገር ማድረግ አለብሽ። ለራስሽ ቫልዩ መስጠት አለብሽ። ለራስሽ የሚገባሽን ኑሮ ማኖር መቻል አለብሽ። ብዙ ጊዜ ወንዶች ልክ ምንም ሳይኖርሽ ካገቡሽ በኋላ የሚሰጡሽ አመለካከትና የሚያሳዩሽ አክሽን አለ። እንደዛ እንዳትሆኝ ደግሞ ከማግባትሽ በፊት የራስሽ የሆነ ነገር ቢኖርሽ ጥሩ ነው። ያን ነገር ሄደሽ ትዳር ላይ ስፔንድ አድርጊ ሳይሆን አትሊስት የራስሽ ነገር በቃ ወንድን አስተዳዳሪ ኖርማሊ እናውቃለን፣ ግን ቢሆንም የሆነ ሲኖርሽ እና ሳይኖርሽ ራሱ እኩል አትታይም። ትልቅ እኮ ላይሆን ይችላል፣ ግን ቢያንስ የሆነ በራስሽ መቆም የምትችይ መሆንሽ ማሳየት አለብሽ። ለወንድ ልጅ በፍጹም ገንዘብሽን እንዳትሰጪ። ያ ራሱ የራስሽን ቫልዩ ማውረድ ነው ብዬ ነው የማስበው። ለራስሽ ክብር መስጠት አለብሽ። ከዚህ በፊት ብዙ ነገር ተሳስተንም ወይም ደግሞ ለራሳችን ቫልዩ ላንሰጥ እንችላለን፣ ግን ከአሁን በኋላ ግን ይሄ ነገር መብቃት አለበት። ከአሁን በኋላ ለራስሽ ቫልዩ መስጠት ጀምሪ። በቃ ሴት ሁኚ። የቱኝ ስል ለምሳሌ ቤት ውስጥ የሚደረገውን ነገር ኦፍኮርስ ታደርጊያለሽ፣ ግን ደግሞ በቃ ጠንካራ ሴት ሁኚ፣ ጠንካራና ጀግና ሴት ሁኚ። ያኔ ሁሉ ነገር ይቀይራል ብዬ ነው የማስበው። ሰፋ ነገሮችን ሰፋ አድርገሽ ስታስቢ፣ ጠንካራ ስትሆኚ በቃ በዙሪያሽ ያሉ ሰዎች እንደዛ ስታጣሪ ምናምን አሪፍ ነው የሚሆነው። መፍራት የለብሽም። አትፍሪ ማለት ብዙ ጊዜ እንፈራለን፣ እንደዚህ ነው ምናምን የምትሉ ሰዎች አላችሁ። የሆነ ቦታ እንኳን ለመሄድ ከሆነ ሰው ጋር ትለምዱና ያ ሰው አብራችሁ ካልሄደ ብትቀሩ ሰዎች አላችሁ። እንደዛ መሆን የለባችሁ። ለራሳችሁ መቆም አለባችሁ። ጠንካራ መሆን አለባችሁ። የማትፈልጉትን ህይወት መኖር አለባችሁ ብዬ አላስብም። መለወጥ አለባችሁ። ይሄ ይመስላል ለዛሬው። ሌላ ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ ንገሩኝ እና ደግሞ አስተማሪ ታሪክ አለን እኛ ብናስተምር ብናጋራ የምትሉ ሰዎች ካላችሁ ደግሞ ኮንታክት አድርጉኝ፣ ሼር እናደርጋለን እዚህ ላይ። ከፈለጋችሁ በጽሁፍ ትልኩልኝና እኔ ታሪካችሁን አቀርብላችኋለሁ። ካልሆነ ደግሞ ተገናኝተን ኢንተርቪው ያደርጋችኋለሁ። ከዛ በኋላ ደግሞ ታሪካችሁን ሼር ታደርጋላችሁ። ግን ደግሞ እንሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ጠይቁኝ። ሌላ ደግሞ እንዴት እናግኝሽ የምትሉ ሰዎች ኢንስታግራም ላይ ፈቲ ብሎግ ብላችሁ እዛ ላይ ማግኘት ትችላላችሁ። ግን ሰላም ፈቲ እንዴት ነሽ ደህና ነሽ እንዳትሆኝ፣ ምክንያቱም በጣም ብዙ ስራዎች አሉኝ ማለት ቢዚ ነኝ። ኖርማሊ የራሴ ኮንቴንት ክሬተር ነኝ ብያቸዋለሁ። እሱ ራሱ በጣም ቢዚ ያደርጋል። ራሴ ነኝ እሱ የምሰራው የራሴ ከዛ ላይፍ አለ፣ ከዛ አንዳንድ ስራዎች አሉ። ስለዚህ ትንሽ ቢዚ ስለመሆን ሰላም እንዴት ነሽ ምናምን የሚለኝ በጣም ብዙ ኮመንቶች በጣም ብዙ ሜሴጆች፣ ቴክስቶች ስላሉ ያን ሁላ ሪፕላይ ላደርግ አልችልም። ጉዳይ በጣም እንዳገዛችሁ የምትፈልጉት ነገር ካለ ወደ ገደለው ቶሎ ትገቡና ከዛ በኋላ እኔ ሳይ መልስላችኋለሁ ማለት ነው። ምክንያቱም በጣም ብዙ ሜሴጆች ኦልሬዲ ስላሉ ያን ሁላ ደግሞ እንትን ማድረግ ስለማልችል ለዛ ሁላ ሰው መልስ እያንዳንዱ መመለስ ስለማልችል፣ ምክንያቱም አሁን ቴክስት መለሳችሁ ማለት የሆነ ነገር አላችሁኛ መለስኩላችሁ ድጋሚ ጠይቁኛላችሁ ስንመላለስ ምናምን በጣም ሰዓት ይወስዳል። እኔ ደግሞ እንደሱ አይነት ሰዓት ስለሌለኝ ግን እየመጣሁ እዚህ ላይ ቪዲዮ እሰራላችኋለሁ፣ ለሁላችሁ መልስ ይሆናችኋል ማለት ነው። እንደገና ደግሞ ትንሽ ቢዚ ነኝ፣ ግን በሳምንት አንዴ ሮብ ቲክቶክ ላይ ላይቭ ገባና እዛ ላይ ብዙ ሰዎች ጥያቄ ጠይቁኛል። ኖርማሊ እዛ ላይ መልሳለሁ። ስለዚህ ላይቭ ላይ ሮብ ፈቲ ብሎግ ብላችሁ በኢትዮጵያ ከ3 ሰዓት እስከ 3 ተኩል ነው ኖርማሊ የሚገባው። 3 ሰዓት ካልተመቸኝ 3 ተኩል ነው ብዙ ጊዜ የሚገባው። ግን በዛ ሰዓት ካሉት ሰዓት ጀምሮ ለተወሰነ ሰዓት ላይፍ ላይ ቆይና የሰዎችን ጥያቄ መልሳለሁ እና በጣም ስፔሲፊክ ጥያቄ ካላችሁ እዛ ላይ የመጣችሁ መጠየቅ ትችላላችሁ። እሺ፣ እስካሁን ለነበረን ቆይታ በጣም አመሰግናለሁ። ቪዲዮን ከወደዳችሁ ላይክ በማድረግ አስተያየት ካላችሁ ኮመንት ላይ በመተው ለተለያዩ ሰዎች ይጠቅማችኋል ብላችሁ ላሰባችሁ ሰዎች ደግሞ ቪዲዮን ሼር በማድረግ አጋርነታችሁ እንድታሳዩና ሰብስክራይብ ደግሞ ያላደርጋችሁ ሰብስክራይብ እንድታደርጉ ጠይቃለሁ። እወዳችኋለሁ ጋይስ። በሌላ ቪዲዮ እስከምንገናኝ ድረስ ለዛሬ ቻው።